እውነት ግን አሁን የምትኖሩበት እውነተኛ የኪራይ ዋጋው ስንት? በከተማችን ትልቁ የመነጋገሪያ ጉዳይ እንደምታውቁት የቤት ኪራይ ነው። ተከራይም አከራይም መንግስትም በሶስቱም አካል የሚሉት አለ። አከራይ የኑሮ ውድነቱን መቋቋም ስላልቻልኩ ንብረቴ ተገቢውን ዋጋ እያገኘሁ አይደለም ብሎ ይላል። ተከራይ ኮንትራቱ በማለቁ ምክንያት በነፃነት የሚፈልገውን ዋጋ ሊጨምርብኝ ነው ብሎ ይሰጋል። መንግስት የሁለት ዓመቱ ኮንትራት ምንም ሰኔ 30 ላይ ቢያልቅም ማንም ሰው እኔ አስጠንቼ በመወስነው ውሳኔ መጨመርም ካለበት ይጨመራል እንጂ ማንም ሰው እንዳይጨምር ብሏል። ከተማችን በኪራይ ጉዳይ ጥርጣሬና ፍርሃት ነው ያለው። እውነት ግን አሁን የምትኖሩበት እውነተኛ የኪራይ ዋጋው ስንት? በጎረቤታችሁን ጠይቃችሁ ነው የምታውቁት? አከራዮች ከሆናችሁ ዋጋ የምትሰሩት ከጎረቤታችሁ የተከራየውን የሚመስል ዋጋ ይሄኛውን ቤት ለማከራየት ነው? ተከራዮች የምትኖሩበት ቤት እውነተኛው ትክክለኛው ዋጋውን በምን አወቀው? ዛሬ እንግዲህ ይሄን እንፈታለን። ተከራይም ሆኖ አከራይ የምትኖሩበት ቤት ትክክለኛ የኪራይ ዋጋውን በስሜታችሁ ሳይሆን በስሌት የዚህ ቤት ዋጋ ይሄን ያህል ነው ሊከራይ የሚገባው ብለን እንነጋገራለን። አብራችሁኝ እስከ መጨረሻ እንድትሆኑ ጋብዛችኋለሁ። ቪዲዮውን ላይክ አድርጉት፣ ለጓደኞቻችሁም ሼር አድርጉ። ቀጥታ ወደ ጉዳያችንና ኤርሚ ዘኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት ስሌት ቀጥታ ከማወቃችን በፊት ሰው ቀዳሚ ስለሆነ አንድ አከራይ ወይም ተከራይ ያለ ሁለቱ ግንኙነት ሀብትን ማፍራት እንደማይችሉ አውቀው ተረድተው ሁለቱ የሚታዩበት ወይም የሚያዩበት መንገድ አንዳንድ አቅጣጫዎቹ መቀየር ቢገባቸው መልካም ነው። በሁለቱ መካከል ያለው ልዩነት አከራይ ሙሉ ለሙሉ የንብረቱ ባለቤት ማለት ነው። ተከራይ ለጊዜ የቤቱ ባለቤት ማለት ነው። በሁለቱ መካከል ያለው ልዩነት ይሄኛው ለተሰጠው ለሁለት ዓመት የኮንትራት ጊዜ ውስጥ የዛ ቤት ባለቤት ሆኖ ቤት ውስጥ እንዲኖር ይሆናል። አከራይ ደግሞ ለሁለት ዓመት ለሰውየው ለቆለት ጥቅም እንዲያገኝ ሆኗል። ስለዚህ በሁለቱ ጥሩ ግንኙነት ውስጥ ነው ገንዘብ የሚመነጨው ማለት ነው። አከራይና ተከራይ በዚህ አይነት ሴንስ ብንመለከተው ሁለቱም ለጋራ ጥቅም ነው የተገናኙት እንጂ አንዱ ተጠቃሚ አንዱ ግን ተጎጂ አይደለም። ሁለቱም ለጋራ ጥቅም ነው የተገናኙት። ስሌቱ ጋር ስንሄድ እናንተ የኖራችሁበት ቤት የምትኖሩበት ቤት ስሌቱ ኤግዛክት ስንት ነው? ለመከራየት ዛሬ አስባችሁ የሆነ ቦታ ስትሄዱ ቤቱን አይታችሁ አይ የዚህ ቤት እንኳን የኪራይ ዋጋው ይሄን ነው ከዚህ በላይ ለምን ይሄዳል ብላችሁ የምትሉበት ነገር ጎረቤታችሁን አይታችሁ ነው? አከራዮች እነከሌ እኮ እንደዚህ ነው ያከራዩት እኔ እኮ እንደዚህ ነው ማከራየት ያለብኝ ብላችሁ ነው? ተከራዮችስ ስትሄዱ ቤቱን ስታዩ እዚህ አካባቢ ላይ እኮ የሚከራየው በዚህ ዋጋ ነው ብላችሁ አስልታችሁ ነው? ዛሬ ካልኩሌት እናርግ። እንደ ዓለማችን የኪራይ እንግዲህ በሌላው ዓለም ላይ ሪተርን ኦን ኢንቨስትመንት በኪራይ ከ3 እስከ 6% ነው ከንብረታቸው ላይ የሚያገኙት ማለት ነው። ስለዚህ ኢትዮጵያ ውስጥ ለምሳሌ አውሮፓ፣ አሜሪካ ብትሄዱ ኢንፍሌሽኑ ትንሽዬ ናት፣ አነስተኛ ነው። ከዛ ባሻገር ደግሞ የገንዘብ አቅሙ ጥሩ ነው። እንደምታውቁት ዶላር፣ ዩሮ፣ ፓውንድ ምናምን ስለሆነ ኢትዮጵያ ውስጥ ስትመጡ ኢንፍሌሽኑ የለም አለ፣ በጣም ከፍተኛ ኢንፍሌሽን አለ። እንዲሁ ደግሞ የገንዘብ የመግዛት አቅሙ ደግሞ የለም ወርታቸዋል። በሁለቱ መካከል ባላንስ ለማድረግ እንዲረዳን ከ3 እስከ 6% ባለም አቀፉ ይሄ እንግዲህ የኢትዮጵያ ስታቲስቲክስ መረጃ እንደዚህ አይነት ኢንፎርሜሽኖችን ለብዙሃኑ እንዲደርስ መረጃው ካለ ቢኖር ቆንጆ ነው። በ5% ስሌትኛ ሪተርን ኦን ኢንቨስትመንት ለሬንታሉ እናስብ፣ ለኪራይ 5%። ኦኬ አንድ ሰው ስቱዲዮ ለመከራየት ፈለገ። ስቱዲዮ ሄዶ አካባቢ ላይ ያ ቤት የሚሸጠው በጥሩ ንጽህና ያለ ቤት ነው 3 ሚሊዮን ብር ነው። ጥሩ 3 ሚሊዮን ብር የሚሸጥ ስቱዲዮ በስንት ነው መከራየው? ቅድም እንደነገርኳችሁ ሪተርን ኦን ኢንቨስትመንቱ 5% ለአዲስ አበባ ብንወስድ ይሄን በ5% ስታባዙት የሚመጣላችሁ ምን ማለት ነው? 3 ሚሊዮን ሲባዛ በ0.05 እኩል ይሆናል 150 ሺህ ብር አይደል? 150 ሺህ ብር ሲካፈል ለ12 12 ሚሊዮን 12500 ብር መጣ ማለት ነው። የዛ ቤት ኪራይ ዋጋ 12500 ብር ነው። ሎኬሽን ማተር ሊያደርግ ይችላል። ይሄ የነገርኳችሁ ዋጋ ግሮዝ ነው። እዚህ ላይ እንግዲህ የተከራይ አከራይ ይከፍልበታል፣ የጣሪያ ግድግዳ ፕሮፐርቲ ታክስ እስኪመጣ ይከፍልበታል። ይሄን ታሳቢ አድርጉት። በሌላው 5 ሚሊዮን ብር የሚያወጣ ንብረት ውስጥ የሚኖር ተከራይ የኔ ቤት ምን ያህል ዋጋ አለው ብሎ ቢያሰላ በተመሳሳይ ሁኔታ የዚህን 5% ነው የሚሰራው። 5 ሚሊዮን ሲባዛ 0.5 ስንት ይመጣል? 250 ለ12 20 ሺህ ብር
30 ሚሊዮን ብር የሚያወጣ ቤት ውስጥ የሚኖር ሰው እንደዚሁ 5% ቢያሰላ የሚመጣው 125,000 ብር በወር ማለት። ስለዚህ ሰው ሲሄድ የቤቱ ዋጋ ለቤት ኪራዩ የሚነግረው ነገር አለ ማለት። ጎረቤቱን አይጠይቅም። ጎረቤቱ ስቱዲዮ 17 ቢያከራይ እሱ 12 ቢያከራይ በሁለቱ መካከል ያለው ልዩነትን ተረድቶ ነው። ተከራዩም ተረድቶ ነው፣ አከራዩም ተረድቶ ነው። ስሌት አስልተው ነው። ጥቅሜን እያገኘው ነው፣ ከጥቅሜ በታች እየወረድኩ አይደለም። ይህ ስነ ልቦና ጥሩ ለአከራይ ይሰጠዋል። ለተከራይ ደግሞ እኔ እኮ ከፍተኛ ዋጋ እየከፈልኩ ነው የሚል ስሜቱን ከውስጥ ያጠፋል። ሁለቱንም ኢኮኖሚ መካከል ላይ ያገኛቸዋል። ይሄን እያስከፈለኝ ያለው የአከራዬ ጭካኔ ወይም ርህራሄ ሳይሆን የከተማው ዋጋ ነው ይሄን እንድከፍል ያደረገኝ የሚል ስሌት ላይ ይገናኛል። ስለዚህ በአከራይና በተከራይ መካከል ያለ ግንኙነት ወርቅ ይሆናል ማለት ነው። እናንተ አከራይ ናችሁ ወይስ ተከራይ ናችሁ? ምን ተሰማችሁ? አከራይ ከሆናችሁ ከታች ኮሜንት ላይ እንዴት ነው ያያችሁት? ከታች ሐሳባችሁን አስቀምጡልኝ። ተከራይ ከሆናችሁ ደግሞ አሁንም እንደዚሁ አስቀምጡልኝ ሐሳባችሁን። ስለነበረን ጊዜ ግን አመሰግናችኋለሁ። ሰብስክራይብ እንድታደርጉ አዳዲሶች ጋብዛችኋለን። ኤርሚዛ ኢትዮጵያ ላይ ነበራችሁ። መልካም ጊዜ ተመኘው። ሰላም ሁኑ።